ሰላም ጤና ይስጥልን። ውድና የተከበራችሁ የቲክቶክ ጓደኞችና እንዲሁም ደግሞ የዩቱብ ጓደኞች ልበል እንጂ ዩቱብ እንኳን ጓደኛ የለኝም ገና ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንግዲህ ትንሣኤ ልንደርስ አንድ ቀን የቀረን ማለት ነው። ያው ያልደረሱም አሉ። እንግዲህ ትናንትና በምስራቅ ጎጃም ዞን ማለት ነው በእናርጅና ውጋ ወረዳ ገደብ በምትባል ቦታ ማለት ነው ብዙ ወንድሞቻችን አባቶቻችን አልቋል። በጣም ያሳዝናል ማለት ነው። የኢትዮጵያ እኔ መቼ ሰላም እንደምትሆን ሰላም የምትሆንበት ቀንና ሰዓት ነው እኔ ናፈቀኝ። እግዚአብሔርን ነው የምላችሁ እና በያላችሁበት ሰላማችሁ ይብዛ። እንግዲህ የኢትዮጵያ ውስጥ ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ እንግዲህ የእመቤት የሙየ ነገር መጣ። ብዙ ቤት ዘግተው የሚውሉ አሉና እነሱን እያያዛችሁ ብትበሉ እግዚአብሔር ይወዳል ማለት ነው። ምክንያቱም ሽታ ሲሸታቸው የሚውሉ አይደለም ስጋ ሊበሉ ቀርቶ ማለት ነው ዶሮ ሊበሉ ቀርቶ ሽሮ እንኳን ሳይበሉ የሚውሉ አሉና እነሱን እየያዛችሁ ቤታቸውን እያንኳኳችሁ ከምትበሉት ከምትጠጡት አንድ ላይ ከእናንተ ጋር ባህሉን ቢያሳልፉት ደስ ይላል ማለት ነው። መስጠት ቤት አይፈታም ማለት ነው። እግዚአብሔር ደግሞ በሰጣችሁበት እሱ ትርፍርፍ አድርጎ ይሰጣችኋል ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ እኛም እጃችንን ዘርግተናል። የመዳም ቅመሞች እንግዲህ እኛ እህቶች እኛ እንደ ሻማ ቀልጠን ለሌሎች ብርሃን የምንሆን ሴቶች ነን እና በተለይ በመዳም ቤት የምትሰሩ እህቶች እድሜና ጤና ይስጣችሁ፣ ክፉ እንዳይነካችሁ፣ በሰላም ሀሳባችን ተሳክቶ ለሀገራችን ያብቃን እግዚአብሔር አምላክ ማለት ነው። እና ደግሞ በዚህ አጋጣሚ ዩቱቤን ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። እግዚአብሔርን አበረታቱኝ፣ ኮመንት ጻፉልኝ። አሁን ቪዲዮ ሰርቼ እንዴት አድርጌ ዩቱብ ላይ ለመጫን በጣም ነው የከበደኝ ማለት ነው። ምክንያቱም አዲስ ጀማሪ ነኝ እኔ እና እናንተ አበረታቱኝ። በቃ አይዞሽ፣ የተሳሳተ ነገር ካለ ደግሞ ይሄንን እንደዚህ አድርገሽ አስተካክይ ብትሉ በተለይ ዩቱበሮች ማለት ነው ብታበረታቱኝ ደስ ይለኛል ማለት ነው። እና እንደውም ቲክቶክ ላይ የለቀኩት ነበረ፣ ምንም ወፍ የለም፣ ማንም አላየውም። እግዚአብሔር ነው የምላችሁ፣ ማንም አላየውም። ቪዲዮ ስላስቸገረኝ ነው እንግዲህ ወዲያ ለመስራት ማለት ነው። ትንሽ ይከብደኛል። ቤቱ ዙሪያውን ካሜራ ነው፣ ፈቃደኛ አልሆኑም። በባለፈው እንደዚህ ቲክቶክ እንትን ስል ማለት ነው ሂጂ ክላስሽ ገብተሽ ስሪ እንጂ እዚህ አትሰሪም ማለች ልጅቷ፣ አባረረችኝ። እንደውም ምግብ የምንበላበት ካሜራ የሌላት ቦታ አለ ትንሽዬ ማለት ነው። እንደውም በባለፈው እየጨፈርኩባት ከዛ ዛሬ አይተው ማለት ነው ክላስሽ ሄደሽ እንደፈለገሽኝ እንጂ እዚህ ቪዲዮ ምናምን እንትን እንዳትዪ አለችኝ ትንሿ ማለት ነው። ከዛ ኦኬ ብዬ ክላሴ እንትን አልኩ እና በቲክቶክ የምሰራውን ማለት ነው ወደ ዩቱብ አስተላልፈዋለሁ። ምክንያቱም ቪዲዮ ለመስራት በጣም አንድ ሰው መቅረጽ አለበት። እኔ ግን ብቻዬን ነኝ፣ ማን ቪዲዮ እንትን ይበለኝ ማለት ነው። እና በጣም ከባድ ነው። አለማወቅ ደግሞ ኃጢአት አይደለም። አይዞሽ እህቴ ሰርካለም፣ አይዞሽ፣ በርች፣ ጠንክሪ እያላችሁ ኮመንት ጻፉልኝ፣ አይዞሽ በሉኝ፣ እንትን መኑ አበረታቱኝ፣ እግዚአብሔርን አበረታቱኝ። በተለይ የመዳም ቅመሞች እህቶች የኔ እንቆይ ማለት ነው። እግዚአብሔር ሰላማችሁን ያብዛላችሁ። እንደው እንኳን ህመም ቀርቶ ስትራመዱም እንቅፋት እንዳይነካችሁ እግዚአብሔርን። አንዲት እህታችን እንደዚህ ረዴት ነው ምናምን የምትባልም ከዚህ ዓለም ተለይታብናለች በስደት እያለኝ። እኔ እንጃ ብቻ ነፍሷን ባጸደ ገነት ያሳርፈው። ያልፍልኛል ብላ መታ እንዲወጡ መቅረት በጣም ከባድ ነው። እግዚአብሔርን ነው የምላችሁ፣ በጣም ከባድ ነው። ሞትንም ህመማችንንም ሞታችንንም በሀገራችን ላይ ያድርግልን። ሁሉም ነገር የሚያምር በሀገር ላይ ነውና እግዚአብሔር አምላክ በሀገራችን ላይ ሁሉን ነገር ያድርግልን ማለት ነው። እና አደራ አደራ ሙስሊሞች ባህላ ክርስቲያኖች በእግዚአብሔር በመቤት ብያችኋለሁ። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ፣ ኮመንት ጻፉልኝ፣ አበረታቱኝ፣ አይዞሽ በሉኝ። ከእናንተ ምክር እፈልጋለሁ። የጠፋኝን ነገር እናንተ እንድታስተካክሉልኝ እንትን እላለሁ ማለት ነው፣ እፈልጋለሁ ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ እኔ እንጃ ዩቱብ ያድጎልኝ፣ እኔ እንጃ ብቻ እኔ ዩቱብ የራሱ ማለት ነው
እንግዲህ አንዳንድ ነገሮችን እየሰራው እንደው 100 ሺህ ማን ነው 50 ሺህ ሰብስክራይብ የተገባው እኔ ወደ ሀገሬ ነው ማለት ኩንትራቱም ሲያልቅ እኔ ኩንትራቱ ቢያልቅ እኔ ምን አገባኝ? ምን አባቴ የሰው ሀገሬ ሰው ነው ባካችሁ፣ አስጠልቶኛል እኔ ማለት ነው። ስለዚህ 50 ሺህ ሰብስክራይብ ደግሞ እንደምታስገቡኝ እርግጠኛ ነኝ ማለት ነው። እንግዲህ እንደ እግዚአብሔር ቸርነት ማለት ነው ከእናንተ ብዙ ነገር እጠብቃለሁ። አይዞሽ፣ በርች፣ ጠንክሪ እያላችሁ አበረታቱኝ እያልኩኝ በትትና እጠይቃለሁ ማለት ነው። አሁንም በድጋሚ መልካም ባህል ይሁንላችሁ በያላችሁበት የዓለም ዳርቻ ማለት ነው። የክርስትና እምነት ተከታዮች በሙሉ መልካም ባህል ይሁንላችሁ። ያረፉትን እህቶቻችንን፣ ወንድሞቻችንን፣ እናቶቻችንን፣ አባቶቻችንን ነፍሳቸውን በአጸደ ገነት ያሳርፈው። ይችን ቀን አተዋሉ ብሎ ማለት ነው እንግዲህ ተንሳኤ ለመድረስ 3 ቀን ሲቀራቸው ተዚህ ዓለም ሁሉም ተለየ ማለት ነው። በጣም ያሳዝናል። እኔ እንጃ ገደብ ላይ ውስጥ የተሰራው ስራ እንጃ መቼም አይረሳም ማለት ነው። በጣም ያሳዝናል። እንግዲህ ነፍሳቸውን በአጸደ ገነት ያሳርፈው። ሀገራችንን ሰላም ያደርግልን፣ ሰላሟን ያብዛላት። ከምንም በላይ ሰላም ነውና እኔ የሰው ልጅ እንደዚህ እየተጨፈጨፈ እንዳይጥ ማለት ነው በጣም ከባድ ነው። እግዚአብሔርን ነው የምላችሁ። እኔ ደብረ ማርቆስ ላይ 2015 ሊገባ 16 ሊገባ 15 ላይ 2 ወጣቶች የሞቱት መቼም አይረሳኝም። በቃ እነዚያ ማለት ነው እየተቅለበለቡ ማለት ነው አስወጥቶ ማለት ነው ሁለቶችን ሁላ አቁሞ ማለት ነው እንደዚህ መታ ቆመና በደረታቸው ነው አንድ ጊዜ እንትን ያለባቸው ማለት ነው። አንዱ ውሃ እያለ በቃ ውሃ ማን ይስጠው ማን ይውጣ ተቤት። በጣም ረብሻ ነበረ። 2015 አልፎ 2016 ሊገባ መሰለኝ ወደ መስከረም 9 ምናምን ነው አስታውሳለሁ። በጣም ከባድ ነው። እግዚአብሔርን ነው የምላችሁ። እና የእነዚያ ልጆች አሟሟት እኔ እንጃ መቼም አረሳውም። አንዱ ተመልጦ ለማርያም መጥቶ እህቱ ወልዳ ለመያት ነው። የእህቱ ባል ሆቴል ይሰራል፣ እዚያ አልጋ ያከራያል። ከዚያ ነው እንግዲህ አስወጥቶ መጋረጃው ሲንቀሳቀስ አይተው ፋኖን ስታስተኩስ ነው ያስረፈዳችሁ፣ እዚህ ፋኖን እንዲተኩስ ስታረጉ ያረፈዳችሁ እናንተ ናችሁ ተብሎ አላባሳቸው ማለት ነው። እነዚያን አውጥቶ ገሉ። አስከሬን እንኳን አታነሱም ተብለው ማለት ነው በሸራ ተጠቅለው ሆቴሉ እዚያው አደሩ ማለት ነው። አንድ የሚያለቅስ ተብሎ አንድ ሲያለቅስ ማለት ነው ጠዋት በእንጨት እየተያዙ መድኃኔዓለም የተጀመረ ቤተክርስቲያን አለ እዚያ ሄደው ተቀበሩ። አሁንም ደግሞ ከፍ ብለን ስንሄድ ደግሞ እነዚህ እብዶቻው ምን ያውቃሉ? በቃ ሜንታል የሆኑት ያ ደግሞ በአፍንጫው እንደዚህ ተንበልብሏል፣ በቃ በደረቱ ተንበልብሏል። እና ያችን ቀን እኔ መቼም አረሳትም። እግዚአብሔርን ነው የምላችሁ፣ መቼም አረሳትም። ስለዚህ የሰው ልጅ እንዲሁ ነው እንደ ውሻ እንደ ሞተ ውሻ አስከሬን እንኳን አታንሱ ተብሎ እየሸተቱ በየጎዳናው የወደቁት ያንን ቀን መቼም እንደው ስሞት ብቻ ረሳዋለሁ እንጂ በቁመና እያለሁኝ አልረሳውም ማለት ነው። ስለዚህ አገራችንን ሰላም ያደርግልን ከምንም በላይ እህት ወንድሞች። እኔ እንጃ ብቻ እግዚአብሔር እኔ ፊቱን አዙሮብናል። ኃጢአታችን ስለበዛበት ነው መሰለኝ ፊቱ ዞረብን። እንግዲህ ከስንት ዓመተ ምህረት ጀምሮ ነው ኢትዮጵያ ረብሻ የሆነ ብዙ ቀኑ ነው እንኳ እንግዲህ ከ2008 ነው ምናምን እንደዚህ ረብሻ የተጀመረ በኃይለ ማርያም ደሳለኝ ጊዜ ነው ይሄ ረብሻ የመጣ። በተለይ ደግሞ አማራ ክልል ላይ በጣም አለቁ፣ ወጣቶች አለቁ፣ ወንድሞቻችን አለቁ። በጣም ያሳዝናል። ገጠር ላይ ብትሄዱ ማለት ነው ከዚያ መከላከያ ሲመጣባቸው ሲሮጥ ተተያዘን በጥይት ነው። ቤትም ታሉ አስወጥቶ በጥይት ነው። ምንም ታላበሰው ከብት አቋሚ ሁላ ነው የሚመታ እንኳ። እሺ ከብት አቋሚዎች አሁን ምን ያውቃሉ? የሚመቱ ማለት ነው። ምንም የሚያውቁት ነገር የለም። ህፃኖች መመታት ነው። አምና ላይ አሁን ሽንኩርት እየተከለ ነው። ሽንኩርት እየተከለ እያለ ማለት ነው ሊቀመንበር ነው የኛ ሀገር ሊቀመንበር ነው። እዛው ነው የደፉት ማለት ነው መከላከያ። ወይ ምንም ሲያጣሩ እናጣራ ምናምን የለም። እና በጣም ከባድ ነው። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። በሰላም የዋለን አምላካችን በሰላም ያሳድረን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ባህል ይሁንልን። ቻው፣ ደህና ደሩ። እንግዲህ እንዳልኳችሁ ሼር፣ ሰብስክራይብ አድርጉልኝ።